ኢትዮጵያ በኢትዮ ሰርቲ ኢንተርቴይንመንት ተዘጋጅቶ የሚቀርብላችሁ ኢትዮ አፍሮ አውቶግራፍ ፕሮግራም ላይ እንገኛለን። እንደ ኢትዮጵያን የዘመን ልኬት በአጼ ባዜን ወይንም በአጼ ቤዛሌዛ ዘመነ መንግስት ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም ከናዊት ከተማ በቤተልሔም ተወለደ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ከሰራው ኃጢአትና ከሚኖርበት ፍዳ ዓለም ነፃ ለማውጣት ከእግዚአብሔር አምላክ ለመድህንነት ከመላኩ በፊት ኢትዮጵያውያን ጠቢባኖች ወደ ምድር እንዴት እንደሚመጣና በምን ጊዜ እንደሚከሰት በኮከብ ቆጠራ ጥበብ ተረድተውት ነበር። እግዚአብሔር አምላክ ለሰው ልጆች ከሰጠው ታላቅ ጥበብ የመጀመሪያውን የታደሉት እነዚህ የኢትዮጵያውያን ጠቢባን የጌታችን የመድኃኒታችን የኢየሱስ ክርስቶስን መወለድ በተሰጣቸው የኮከብ ንባብ ልክ የተወለደበትን ዕለት አወቁት። ቀደም ሲል የኢየሱስ ክርስቶስን መወለድና ወደ ምድር መምጣት የተገነዘቡት ኢትዮጵያውያን ነገስታት ታላቅ ገጸ በረከት ሊያቀርቡለት 12 በመሆን በሰባ ሰገልነት ወደ ኢየሩሳሌም ዳዊት ከተማ በቤተልሔም ተጓዙ። 12ቱ ነገስታት ሰባ ሰገል ሆነው በተጓዙበት ዘመን ልክ እንደ ነገስታቱ ሁሉ ኮከብ መምጣቱን የተረዳው 13ኛው ብቸኛው ሰባ ሰገልም ከኢትዮጵያውያን ምድር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ወድቆ ሰግዶ ታላቅ ገጸ በረከቱን ከልቡ እምነት በመነሳት ሊያቀርብ ተነሳ። ይህ 13ኛው ሰባ ሰገል መንገዱ የተቃናለት ባይሆንም በፈተና ውስጥ ሁሉ ሆኖ እምነቱን እየጠበቀ ተጓዘ። ከርታታው ጉዞው ቀላል አልነበረም። ከኢትዮጵያ ምድር ከአፍሪቃ የተነሳው ይህ 13ኛው ሰባ ሰገል በዛሬው የኤርትራ ሀገር በጥንቱ ባህረ ነጋሽ ባዜን ገዳምንና አዶኒስ ወደብን በማለፍ እንዲህ የሲዩስ ካናል ከመሰራቱና በአፍሪቃና በአውሮፓ ምድር መካከል ሰርጥ ከመፈጠሩ በፊት በጋማ ከብት ይዘለቅ የነበረውን መንገድ በእግሩ ተያያዘው። የበረሃው ጉዞ መከራ፣ አንድም በረሃብ አንድም በውሃ ጥም እንግልቱን ቢያበረታበትም ጉዞውን ግን ፍጹም ሳያቋርጥ በብርታት ተያይዞታል። ድካም ልፋቱስ አልበቃህም? ከብርታቱ ህመም የሆነበት እርኩስ መንፈስ ግን ጥንካሬውን ከውስጡ አንጠፍጥፎ ለማውጣት ሙግት ጀመረው። ሙግቱን በጽናት እየመለሰ 13ኛው ሰባ ሰገል ጉዞውን በብርታት ቀጠለ። ከርታታው ድካም ልፋቱስ አልበቃህም? አልተጠማህም? አልተራብክም? በፍጹም አይጠማኝም፣ አይርበኝም። ምክንያቱም እሱ የዘላለም የህይወት ምንጭ ሆነው ኢየሱስ ክርስቶስ ተወልዶልኛል። አሁን ዞር በል ከፊቴ። ተው እንጂ እንዲህ ደክሞ መንገድ
በፍጹም አይደክመኝም ብያለሁ። ወግድልኝ ከፊቴ። ግን ታገኘዋለህ? አዎ፣ ልቦና ይነግሩኛል። የዘላለም ሕይወት የሆነውን ጌታዬን አገኘዋለሁ። በግንባሬ ተደፍቼ ሰግጄ ክብሩን ገልጻለሁ። ዞር በልልኝ ከፊቴ። ግን ጉዞ የዋዛ ሊሆንለት አልቻለም። ውጣ ውረድ፣ ዳገት፣ ቁልቁለት፣ ጉዞ መከራው እጅግ የመረረና የበረታ ነበር። በዚህ ሁሉ ተስፋ ቢስነት ሂደት ውስጥ ግን ከርታታ ወንድሜ ወዴት ነው የምትሄደው? ምን አገባ? ብታሳስበኝስ? አንተ ደግሞ ከመጀመሩ ነው ለሰው ልጅ አስበህ የምታውቀው? ምን ችግር አለው ከዛሬ ቀን ብጀምርስ? ግን ወዴት ነው የምትሄደው? በዛሬው ቀን በቤተልሔም የዓለም መድኃኒት የሆነው ኢየሱስ ክርስቶስ ተወልዶላችኋል። አንተም ድህነት ከፈለክ ና ተከተለኝ እንሂድ። ኧረ እባክህ ይህ ተጓዥ 13ኛው ሰብአ ሰገል በመሆን ጌታችን መድኃኒታችን ኢየሱስ ክርስቶስን ለመመልከት የመጨረሻውን እስትንፋስ በመጠቀም ጉዞውን ወደፊት እንዳለ ነው። ወዳጄ፣ እኔ ስለምን ስላንተ እጨነቃለሁ? አንተ ሰይጣን፣ ከመጀመሩ ነው አንተ ለኔ ተጨንቀህ የምታውቀው። ስንቶ ግን አሁን አልደከመህም? አይደክመኝም፣ መቼም አይደክመኝም። እሱ ለሰው ልጆች ብርታት፣ ለኔ ብርታት የሆነው ኢየሱስ ክርስቶስ ተወልዶልኛል እና መቼም አይደክመኝም። መቼም የዳገት ቁልቁለት፣ የበረሃው ጉዞ መከራ በ13ኛው ሰብአ ሰገል ትግል የተገረሰሰ ቢሆንም ርኩስ መንፈስ ግን የማዳከም ትግሉን እንደቀጠለ ነበር። ጠንካራው ሰብአ ሰገል የሚያመልከውን አምላክ ጌታ እግዚአብሔርን በመመልከቱ እልም ያለ ዱርና ገደል እንኳን አካሉን ጥሎ ቢያድር የምድር አራዊትን አፍ እንደሚያዘጋ ይተማመን ነበር። ይህ ሰብአ ሰገል ህልሙም ተስፋውም እውነቱም እምነቱም የጌታውን የመድኃኒቱን የኢየሱስ ክርስቶስን መልክ መመልከትና ሰግዶ ታላቅ ምስጋናውን ክብሩን መግለጽ ስለሆነ እነሆ ከታላቁ ከተማ ከቤተልሔም ደረሰ። እውነት ጌታውን ያየው ይሆን?
በመጨረሻው የጉዞ ምዕራፍ ግን የተመኘውን ሕፃኑን ጌታችን መድኃኒታችን ኢየሱስ ክርስቶስን መመልከት አልቻለም ነበር። ምክንያቱም በወቅቱ የነበረው የገሊላ አይሁዳውያን ገዢ ሄሮድስ ሊገድለው ስለፈለገ እናቱ እመቤታችን ቅድስት ድንግል ማርያም ወደ ግብጽ ለሽሽት ይዘው ተሰዳ ስለነበረ ነው። እሺ ጎበዙ፣ መንገደኛው፣ አሸናፊው፣ መንገድ አዋቂው፣ ተስፈኛው፣ ከርታታው ወንድሜ ያንን ጌታዬን መድኃኒቴን የዓለም ሁሉ ቤዛ ብለህ የፎከርክለትን ኢየሱስን አገኘው? አዎ አገኘው። የት? መቼ? ሁሌ ፈልጌ አገኘዋለሁ። ደሙ በልቤ በደሜ በስጋዬ ውስጥ ለዘላለም አለ። መቼም ቢሆን ፈልጌ አገኘዋለሁ። ኧረ እባክህ! ኧረ እባክህ! ይኸው አገኘሁት፣ 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 አገኘሁት። አገኘሁት፣ አገኘሁት፣ አገኘሁት። እንዲህ ነው ጽናት፣ እንዲህ ነው እምነት። በልቡ የጸናና ያመነ የዘላለሙን አምላክ እርሱ ጌታ መድኃኒትና ገዥ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ያገኛል። ሕይወትም መንገድም እኔ ነኝ እንዳለው ይሄው 13ኛው ሰብአ ሰገል ከሚያበረክተው ገጸ በረከት በላይ የተደረገለት በለጠ። እንኳን ለጌታችን ለመድኃኒታችን ብርሃነ ልደት በሰላም አደረሳችሁ። ኢትዮጵያ